እናንተ ምን ይሄ ኤፍሬም የሚባል ማለት ነው መቀኛ እንዴት የትልቅ ወንዱ ሚስት እንዴት ይመኛል? ምን አይነት የማይረባ ነው። ለብስማ ፈጣሪ ያለ እንዴት የዚህን ያህል ቀናት እንዴት ነውር አይደለም እንዴ? ነውር አይደለም እንደዚህ ይደረጋል። በጣም የሚያሳፍር እግዚአብሔርን በጣም ያሳፍራል። የሩቴን እናት እንጃ ሄርሜላዬ እናት ሲኒ ቆንጆይቱና ይሆን ብቻ ተማክሮ የሆነ ወታ አድርገዋት ነው። እውነት እግዚአብሔርን በጣም ተሰዝነኝ እግዚአብሔርን። እናንተው ሩታ ማለት ነው በጣም ተናደደች፣ በጣም አበደች። ምክንያቱም ትናንትና እንግዲህ አብርሽ ቀለበት አድርጎላታል ሄርሜላ። በዛ ደግሞ እሷ በጣም ተናዳለች። ለምን እንደተናደደች ለምን እኔን ጥሩኝ እንትና ለምን እኔን ጥሩኝ እንትን ይላል ብላ ነውና በጣም ነው ይገረመኝ። በጣም አሁን ትናንትና መተው ነበረ። ምን አመጣጣቸው ነው የኔ ጥያቄ። ግዴታ እኮ ሶሪሱ አብርሽ ካልፈቀደ ካልፈለገ ግዴታ ከእሱ ጋር መቀመጥ እንትን የለበትም። ከእሷ ጋር መቀመጥ ግዴታ የለበትም አብርሽ። እውነት ለመናገር ለምን እንደዛ ይሆናል? እግዚአብሔርን እውነቴን ነው። ያሳፍራል እኮ እንዴ! ግዴታ እኔ ካንተ ጋር ልሆን አይባልም እኮ። ምክንያቱም እሱ የሚፈልገው ሄርሜላ ነው። ከሄርሜላ ጋር ነው መኖር ያለበት። እሷ ግን በቃ በግዴታ ነው ያደረገችው። ሩታ የምትባል ማለት ነው። በፊት እንደዛ እሪሪ ስትል ነበረ በፊት ማለት ነው። ከዛ ቀወድሃለሁ አለችው። እሱ እንትና ግን መጨረሻ ላይ ሲጣሉ የማይሆን ነገር ሆነ። ስለዚህ እኔ ከአሁን በኋላ ከአንቺ ጋር ምንም ጠብ የለብኝም ምንም እንትን የለብኝም ብሎ ተፋቱ። ዛሬ 6 ወር በፊት ተፋቱ። አሁን እሱ ቀለበት ሲያደርግ መጣች እኮ። መብቱ ነው። አንድ ሰው መብቱና ግዴታውን ማወቅ አለበት እንዴ። እሷ ግዴታ የኔ ሁን ሌላ ሰው አትሄድም ነው እያለች ያለው። ደግሞ እንደዛ የሚባል ነገር ደግሞ የለም። ለምን እንደዛ ይሆናል? እንደዛ አይደረግም እንዴ። ለምን? ምክንያቱም እሱ የሚፈልገውን ነገር ነው ማድረግ ያለበት እንጂ የማይፈልገውን ነገር ለእሷ ብሎ ለሩታ ብሎ ማድረግ የለበትም። ይሄ ደግሞ በጣም እንትን የሚለው በጣም ያናድዳል፣ ያሳፍራል። አይደረግም ብዙ ስነግራችሁ ማለት አይሆንም፣ አይደረግም፣ መደረግም የለበትም። ግን እሷ ግን በጣም ነው የተናደደ እንትና ማለት ነው። ሩታ መታ ነበረ እንግዲህ ያው ምን እንደሚባባሉ እናያለን። ሌላ ምን ይባላል? ያው እንግዲህ ለምን አገባህ ብላ እንዳትፈርጥ ትችላለች። ግን እንዳትፈርጥ እሱ ካልፈለጋት ወንድ ልጅ ደግሞ ካልፈለገ ምንም ብትሉ ምንም አይመስለው። እንደምታውቁት አውቅልሽም ብሎ ነው የሚሄድ። እንደዛ ከመባል ከመሆን ፈጣሪ እንትን ይበላችሁ፣ ፈጣሪ ጠብቃችሁ ነው የሚባለው። ሌላ ምን ይባላል? ምንም አይባልም። እግዚአብሔርን እውነቴን ነው። የሚደረገው ነገር ግዴታ መጀመሪያ ላይ እኮ ብዙ እህቶቹ ራሱ ለምነዋት ነበር። የእሱ እህቴ ማለት ነው ስለለመኗት እሱ ለምን በፍጹም እንትን ማለት የለበትም፣ መደረግ የለበትም፣ መሆን የለበትም። ከአሁን በኋላ እኔ ከአንቺ ጋር መኖር አልፈልግም አለ። እሱ ደግሞ መብቱ ነው አብርሽ። እነሱ ደግሞ ሄርሜላ እንትና ከዳኒ ጋር ወፍራማ ዘሮጧ ማለት ነው። ከሱ ጋር ግዴታ እሷን ማግባት አለብህ፣ ግዴታ እሷን እሺ ማለት አለብህ ምናምን የማይሉት ነገር የለም። ያለ ምን ይሆናል? እሱ ካልፈለገ መብቱ ነው። መብቱን ደግሞ
መጋፋት የለባችሁም። አንድ ሰው የሚኖረው እንደመብቱ ነው እንጂ አንድ ሰው እንትን ስላለ ስለፈለገ የዛ ሰው ፍላጎት ይደረግለታል ማለት አይደለም እንዴ። እሱ ካልፈለጋት እሱ አንቺ ማለት አልፈልግም ካለ ማንም ሰው ያስገድደውም። እናንተ ግን እያረጋችሁ ያላችሁት ሳህን ይዘሽማ ሂጂ። እናማ አጅሪት ሩታ በንዴት ተቃጠለ ይላችኋለሁ። ለምን እኔን ትቶ ብላ በጣም የተናደደ ማለት ነው። ያ ደግሞ እንግዲህ የሚደረግ እድል ነው። እንግዲህ የሰው ልጅ ከመልክ እድል ያምራል ይባላል። ስለዚህ የዚች ልጅ ጸባይዋ አይቱም እሷ በጣም ጥሩ ልጅ ናት። ሰላም ነው ጭቅጭቅ። ወንድ ልጅ ደግሞ ጭቅጭቅ አይወድም እና ስለማይወድ ስለዚህ ምን ይደረጋል? ከማትጨቃጨቀው ሴት ጋር ነው እንትን የሚል ማለት ነው። ጊዜ ማሳለፍ የሚፈልገው ጨቃጫቃ ሴት ጋር አይፈልግም። ደግሞ ምንም ማድረግ አይቻልም እና እንደዛ ነው እንግዲህ የተደረገ ያለው ማለቴ ነው። እና ግልጹን ስነግራችሁ ሁኔታው ይህ ነው። ስለዚህ የምትጨቃጨቅ ሴት ያው ትዳሯን አይበረክትላትም ማለት ነው። ትዳሯ እዚህ አንቺ ዝም ብለሽ ታላቅሽ ትኖሪያለሽ ማለት ነው። ሩታ መጨቃጨቅ አልነበረብሽ። መጨቃጨቅ አልነበረብሽ ስነግርሽ ማለት እውነታው ይሄ ነው። እህት አለም ለምን ትጨቃጨቂያለሽ? ለምን ትያለሽ? ለምን እሱ ለኔ ሰላም የምትሰጠኝ ሄርሜላ ናት አለ። ስለዚህ ሰላም የምትሰጠው ሄርሜላ ከሆነ ከሄርሜላ ጋር ነው መሆን የሚፈልገው ማለት ነው። እናንተ እነ ዳኒ ከእሷ ጋር ሆናችሁ አስገድዳችሁ አታስቀምጡት። ምን ይባላል? አሁን ምንም አይባልም እኮ እንግዲህ ከፈለገ ሰው ጋር አሁን ነው ማለት ያለባችሁ እንጂ አይ እሷ ፈልጋለሁ እሷ ወደዋለሁ ስላለች እናንተን ማለት የለባችሁም። እንደሱ አብራችሁ ያዙ ልቀቁኝ ማለት የለባችሁም። ብዙ ስነግራችሁ ያለው እውነት የኔ መሳቤት ስለሀጥኝ አመሰግናለሁ። በሌላ ቪዲዮ እስከሚመጣ መልካም ቆይታ